ባጊ ጂንስ ለሴቶች እንዴት በዘመናዊና በቆንጆ መንገድ እንልበሰው? ሰላም ውድ የቻናሌ ቤተሰቦች፣ እንኳን ወደ ቻናሌ በደህና መጣችሁ። ዛሬ በሴቶች ፋሽን ውስጥ በጣም ተወዳጅ ስለሆነው ባጊ ጂንስ በዝርዝር እንነጋገራለን። ባጊ ጂንስ ለምን ተወዳጅ ሆነ? ለማንስ ይስማማል? ከምን አይነት ልብስ ጋር ማጣመር ይቻላል? ምን አይነት ጫማና ቦርሳስ ይመረጣሉ? እንዲሁም ብዙ ሴቶች የሚሰሩትን የፋሽን ስህተቶች አብረን እናያለን። ስለዚህ ቪዲዮውን እስከ መጨረሻው ተመልከቱ። ባጊ ጂንስ ምንድን ነው? ባጊ ጂንስ ማለት ከመደበኛው የጂንስ የበለጠ ሰፋ ያለ ቅርጽ ያለው፣ ለመንቀሳቀስ ምቹና በቀላሉ ከተለያዩ ልብሶች ጋር የሚጣመር የጂንስ አይነት ነው። ይህን ስታይል በዓለም ዙሪያ በወጣቶች ሆነ በአዋቂ ሴቶች መካከል በጣም ተወዳጅ ሆኗል። ባጊ ጂንስ ለምን ተወዳጅ ሆነ? ለመልበስ በጣም ምቹ ነው። ዘመናዊና ስታይል ያለው ሉክም ይሰጠናል። በብዙ አጋጣሚዎችም ሊለበስ ይችላል። ለምሳሌ ለዩኒቨርሲቲ ተማሪዎች፣ ለስራ፣ ለጉዞ፣ ለግብይት ወይም ከጓደኞች ጋር ለመዝናናት ከተለያዩ የላይኛው ልብሶችና ጫማዎች ጋር በቀላሉ ይጣመራል። ባጊ ጂንስን እንዴት አሳምረን እንልበሰው? የመጀመሪያው ከቲሸርት ጋር ነጭ፣ ጥቁር ወይም ቀላል ቀለም ያለው ቲሸርት ከባጊ ጂንስ ጋር ሲጣመር ንጹህና ዘመናዊ ሉክን ይፈጥራል። ሁለተኛው ከክሮፕ ቶፕ ጋር ነው። ለበጋ ወቅት ክሮፕ ቶፕ ከባጊ ጂንስ ጋር በጣም ቆንጆ ነው። ሶስተኛው ከኮት ጋር ማለትም የጨርቅ ኮት። ወደ ስራ ወይም ወደ ስብሰባ የምትሄዱ ከሆነ ቀላል ኮት በመጨመር በጣም ውብና የተዋበ ስታይልን ማግኘት ትችላላችሁ። አራተኛ ከሌዘር ጃኬት ወይም ከሌሎች ጃኬቶች ጋር መልበስ። ይህ የስትሬት ፋሽን አይነት ሉክን ይሰጠናል። በተለይ በቀዝቃዛ ወቅት በጣም ተመራጭ ነው። ባጊ ጂንስን ከምን አይነት ጫማ ጋር እናጣምረው? ከስኒከርስ፣ ሎፈርስ፣ ከፍላት ሹዝ፣ ኤንክልስ ቡትስ፣ ከሃይ ሂሎች ጋር ማጣመር እንችላለን። እዚህ ጋር ልብ ማለት ያለባችሁ የጫማ ምርጫችሁ በምትሄዱበት ቦታና በምትፈልጉት ሉክ ይወሰናል። የቦርሳና የጌጣጌጥ ምርጫ። ባጊ ጂንስ ከክሮስ ቦዲ ባግ፣ ከሾልደር ባግ ጋር በጣም ይስማማል። ተጨማሪም ቀለል ያለ የአንገት ሐብል፣ የእጅ ሰዓት ወይም ጉትቻ በመጨመር ስታይላችሁን የበለጠ ማሳመር ትችላላችሁ። ብዙ ሴቶች የሚሰሩት 5 የፋሽን ስህተቶች። በጣም ሰፊ የሆነ ከላይ የሚለበስ ልብስ በጣም ሰፊ ከሆነ ከባጊ ጂንስ ጋር መልበስ። ይሄ ሰውነታችን እንዲዋጥ ያደርገዋል። ትክክለኛውን መጠን አለመምረጥ። በጣም ረጅም የሆነ ጂንስ መልበስ። ይሄ ደግሞ ጫማችንን ይሸፍንብናል። የማይጣመሩ ቀለሞችን ማዋሃድ። ቀለሞች ካልተጣመሩ ወይም ካልተዋሃዱ የተዘበራረቀ ሉክ ይሰጠናል። ስለዚህ ቀለሞችን በሚዛናዊ መንገድ ማዋሃድ አለብን። ከአጋጣሚው ጋር የማይስማማ ጫማ መልበስ። ጫማችንንም በጣም በጥንቃቄ መምረጥ አለብን። ባጊ ጂንስ ስገዙ ምን ማየት እንዳለባችሁ ደግሞ በቀጣይ እነግራችኋለሁ። የመጀመሪያው የጨርቁን ጥራት መለየት። ሁለተኛው ትክክለኛውን መጠን ማወቅ። ሶስተኛው ቀለሙን በደንብ ማየት። አራተኛ ከሰውነት ቅርጻችሁ ጋር የሚስማማውን ቅርጽ መለየት። በመጨረሻ ከብዙ የልብስ አማራጮች ጋር የሚጣመር መሆኑን ማየት ይኖርባችኋል። በመጨረሻም ባጊ ጂንስ ለፋሽን ብቻ ሳይሆን ለምቾትም በጣም ጥሩ ምርጫ ነው። ትክክለኛውን መጠን፣ ተስማሚ ከላይ የሚለበስ ልብስ፣ ጫማና ቦርሳ ከመረጣችሁ በጣም ዘመናዊና ውብ ሉክ መፍጠር ትችላላችሁ። እናንተ ባጊ ጂንስ ትወዳላችሁ? ከምን አይነት ልብስ ጋር ማጣመር ትመርጣላችሁ? አስተያየታችሁን በኮመንት አካፍሉኝ። ቪዲዮ ከጠቀማችሁ ላይክ ያድርጉ፣ ለጓደኞቻችሁም ያጋሩ። እንዲሁም ለተጨማሪ የሴቶች ፋሽን ስታይልና የአለባበስ ምክሮች እንዲሁም ለሰልፍ ኬር
ምክሮች ቻናሉን ሰብስክራይብ በማድረግ ተቀላቀሉን። እስከምንገናኝ ድረስ በቀጣይ ቪዲዮ ሰላም ሁኑ። ቻው